ሮናልዶና ሜሲ በአንድ ክለብ ሊጫወቱ እንደሆነ እየተነገረ ይገኛል። እንደሚታወቀው እንግዲህ ክርስቲያኖ ሮናልዶ ሰሞኑ ከአልናስር ባለቤቶች ጋር አለመግባባት ውስጥ ገብቶ በመሃላቸው መቃቃር ተፈጥሯል። ይህንንም እንግዲህ ተከትሎ ክርስቲያኖ ወደ አውሮፓ ክለቦች ሊሄድ እንደሚችል እየተነገረም ነበረም። ታዲያ በዚህ መሃል የአሜሪካው ክለብ ኢንተር ሚያሚ የክርስቲያኖ ሮናልዶና በአርሰናል መካከል ያለውን ሁኔታ በቅርበት እየተከታተለው እንደሚገኝ የውስጥ አዋቂዎች እየተናገሩም ይገኛሉ። ይህንንም ተከትሎ ከኢንተር ሚያሚ ክለብ ባለቤቶች አንዱ የሆነው ዴቪድ ቤካም ሮናልዶና ሜሲ ጡረታ ከመውጣታቸው በፊት አብረው ሲጫወቱ ማየት የምንጊዜም ህልሙ እንደሆነ ተናግሯል። ይህ የዴቪድ ቤካም ምኞት ብቻ ሳይሆን የበርካታ ሚሊየን እግር ኳስ አፍቃሪያን ምኞትም ጭምር ነው። ያርገውና ተሳክቶ ሜሲና ሮናልዶ በአንድ ክለብ ቢጫወቱ ምን የሚፈጠር ይመስላችኋል? እኔ ግን የእግር ኳስ የምንጊዜውም ምርጡ ጥምረት የሚሆን ታሪክ የሚሆን ይመስለኛል። የእናንተን ሀሳብ ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ጸጉር ቤቶች እንዴት ነው? ነገ ይህንን የማንቸስተር ዩናይትድ ቀንደኛ ደጋፊ ለመቁረጥ ተዘጋጅታችኋል? ማንቸስተር ዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አላስተካክልም ያለው ደጋፊ የነገውን ጨዋታ ጸጉሩን እያበጠረ በጉጉት እየተጠባበቀም ይገኛል። ስለ ደጋፊው ተጠይቆ እንግዲህ ሀሳቡን የሰጠው ማይክል ካሪክ እንዳለውም ስለ ደጋፊው ሰምቻለሁ፣ ልጆቼ ነግረውኛል። ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አናመጣውም፣ ፕሮፌሽናል መሆን አለበት በማለት ሀሳቡን ሰጥቷል። ቢሆንም ጸጉሩን እንደሚቆረጥ እርግጠኛ ነኝ በማለት በቀልድ መልኩም ተናግሯል። የዩናይትድ ደጋፊዎች እንዴት ነው? ይቆረጣል ወይንስ በዚሁ ይቀጥላል? የነገው ከዌስትሃም ጋር የሚደረገው ጨዋታ የዚህን ጥያቄ መልስ የሚሰጠን ይሆናል። ሀሳባችሁን ኮሜንት ላይ የጻፋችሁልን ፎሎ እያደረጋችሁ ቤተሰብ ይሆነው። እሺ ስለ አርኒ ስሎት እናወራ። የሊቪ ደጋፊዎች ምንም ብሽሽቅ ምናምን ኦልሬዲ 2 ቪዲዮ ሰርቻለሁ የሚያበሽቃችሁ ማለት ነው። ይሄ ሪል ሽት እስካሁን ድረስ ማለት አርኒ ስሎት ላይ ተስፋ አልቆርጥም። ያለፈው አመት ዋንጫ ይበላልን ሰውዬ ነው፣ እድል ይሰጠው ያላችሁ የሊቨርፑል ደጋፊዎች ይሄ ነው ትክክለኛ የሊቨርፑል ደጋፊ። ይሄን ነው ማከብረው የነበረው የሊቨርፑል ደጋፊ ይሄን ነበር። ለምን ብለህ ብትጠይቀኝ ማለት ይሄ እኮ ማን ዩናይትድ አይደል፣ ይሄ ቸልሲ አይደል፣ አሰልጣኝ አኝከህ ምተፋ ክለብ አይደለም። ተረዳኝ አይደል? እና ዋንጫ የበላን ማናጀር በአመቱ ማባረር ነውር ነው በሊቨርፑል ቤት ማለት። የሊቨርፑል ደጋፊ ትክክለኛ ደጋፊ ኮንክ ታውቀዋለህ። ከማንቸስተር ዩናይትድ ብለው የመጡት ደጋፊዎች ናቸው። ይሄ በክታ አሰልጣኝ አውት ምናምን መስደቡ ምናምን መጣው ማን ውጤት እኮ ቢያሻሽል እኮ ማን ተመልሰህ ደግሞ አርኒ ስሎት ማንንም የማይችለው ምናምን ብለህ የምትላጥበት ሰውዬ ነው። ገባህ አይደል? ግን ማን ከክለባችሁ ካልቸር ወጣችሁ ይሄንን ሰውዬ ማባረር አለባችሁ። እመኑኝ ነው የምላችሁ፣ ማባረር አለባችሁ። ምንም ማይችል ግራ የገባው ሰውዬ ማለት ማርኬት ላይ ዣቪ አሎንሶ እያለ ይሄን ሰውዬ ይዛችሁ ጃቪ አሎንሶ ሌላ ክለብ ቢሄድ ቂጥ ገባችሁ ማለት ነው። ቂጥ ገባችሁ። ለስንት ዓመት ሊይዛችሁ ነው ሰውዬ? ፕሪሚየር ሊግ በልቶ በአመቱ ኮንፈረንስ ሊግ ወይ ዩሮፓ ሊግ ሊያስገባችሁ ነው። በእርግጠኝነት ቶፕ 4 እርሱት። ቪላ ይወድቃል። ግን 5ኛ ነው የሚጨርሰው ቪላ። ቸልሲ እና ማን ዩናይትድ በእርግጠኝነት 3 እና 4 ገባችሁ አይደለ? ይሄ ሰውዬ መውጣት አለበት ወይ ከጋክፖ ጋር ማለት ጋክፖን ይዘው ደች ፑል አረከው ያን ክለብ ደች ፑል ስካውዘር የሚባል ሜንታሊቲ የሌለው ምንም ማይረባ ሰውዬ፣ አንድ የሊቨርፑል ደም የሚባል ነገር ማይገባው ሰው ማለት ሳላህ ላስት ይር ኮንትራቱን ነበር ማደስ ያልነበረበት። ሳላህ ላይ ግን ሌጀንድ ነው። ብዙ ነገር ሰርቶ ነው፣ ቢያንስ ብዙ ነገር ሰርቶ ነው። እሱን መናገር አንችልም። ይሄ አንድ ዋንጫ አምጥቶ ማለት ላስት ሲዝን ዋንጫውን ራሱ የበላ ነው ፒኤስጂ ዩሲኤል ስላስወጣን ነው ብሎ የራሱን ዋንጫ ሚያናንቅ መሀይም ግራ የገባው ክሉለስ አርኒ ሎስት። ከካልቸራችሁ ወጣችሁ ይሄን አሰልጣኝ ካልሸኛችሁት ሊቨርፑል ችግር ውስጥ ነው ያለው ከዚህ በኋላ ያላችሁ ጨዋታ ሰንደርላንድ በሰንደርላንድ ሜዳ በስታዲየም ኦፍ ላይት ነው ሰንደርላንድ የሚገጥሙት። ገባችሁ አይደል? ሶቦዝ ላይ እንደዛ የመሰለ ጎል አግብቶ ገና 1-0 እየመራ አንተ ቦርንማውዝ ካምባክ የሰራብህ ደደብ አሰልጣኝ ማን ነው? ሚድፊልደር ይጨምራል ብልጫ ምናምን ነገር ምናባ ብልጫ ማን ዛሬ በሊቨርፑል ቦታ ሆኜ ስላየሁት በጣም ነው ያቃጠለኝ። ይሄ መላጣ በጣም ነው ያቃጠለኝ። መስደብ የለባችሁ። ገባችሁ አይደል? የክለባችሁ አሰልጣኝ መስደብ የለባችሁ። የሊቨርፑል ካልቸር አይደለም፣ ግን ማባረር አለባችሁ በሆነ መንገድ ማለት ማባረር ከተከለከለ ራሱ የሆነ ቫኬሽን ብላችሁ በፕሌን ላኩትና ፕሌኑን ማጋየት አየር ላይ ገባ ጋክፖን እዛ ውስጥ አስገብታችሁ ማለት ሊቨርፑል ባጠፋ ለምንድን ነው አርሰናል የሚቀጣው? አርሰናል ምን አገባው እንዴ? ለምንድን ነው የዩናይትድ ደጋፊዎች አርሰናል ደጋፊዎች የምታበሽኩት? ምን አገባኝ እንዴ? አርሰናልን ሳስብ የሆነ በኢንጂነሪንግ በማዕረግ ተመርቆ ስራ ያጣ የደሃ ልጅ ነው የሚመስል ምንም አይሳካለት። አንዱ ሊቨርፑል ሲያገባ ዋንጫውን አረጋገጥን። በቃ አርሰናል እኔ
ታሳኒ አልሰሙ እኔ ልቅለል የአርሰናል ደጋፊዎች እኔ ልቅለል። አንድም ሰው ለአርሰናል ደጋፊ ቪዲዮ እንዳይልክ፣ ለአርሰናል ቪዲዮ እንዳይላክ፣ ለአርሰናል ደጋፊ ቪዲዮ እንዳይላክ። ምንም አያገባችሁም። አርሰናል አልጮተም። አንድ ሰው እንዳያበሽ አርሰናል ደጋፊ እኔ